በአካባቢያችን በሚገኝ አንድ መስጅድ ሰላት ሰግደን ከተመለስን በኋላ ማታ ላይ አካባቢ ቤታችን በር ተንኳኳ። ያንኳኩት ሰዎች በቀጥታ እኔንና ልጄን መደብደብ ነው የቀጠሉት ይላል። አሁን ሰሞኑን ህዝቡ ጨንቆታል፣ ጭንቅ ጥብብ ብሎናል። ከዚህ ጀርባ ምን ይኖር ይሆን የሚል ሰው አያስብም። እስልምና አንድ ሀገር ላይ ከ30% በላይ ከሆነ ሀገር ተበላሸ ማለት ነው ይላል። እውነትም እያየን ያለ ነው። ሀገር የሚበላሸው እስልምና ከ30% በላይ ሲሆን ነው። በተለይ ዋሃቢያ ያለበት ዛሬ ዛሬም ስለ አክሱም ማውራታችንን እንቀጥላለን። የዛሬው ታሪካችን ደግሞ 70 ዓመቷ እናት ሳውዲያ እና እንዲሁም ልጃቸው ላይ የደረሰው እጅግ ከፍተኛ ጉዳት የምንመለከት ይሆናል። ባሳለፍነው ጁማ ሚያዝያ 2 2018 ዓ.ም በትግራይ ክልል ማዕከላዊ ዞን አክሱም ከተማ ጁማ ለመስገድ በወጡ ምዕመናን ላይ ጥቃት መፈጸሙ ይታወሳል። ታዲያ ይህን ተከትሎም ከአክሱም ከተማ በተጨማሪ በከተማዋ ዙሪያ በሚገኙ ሙስሊሞች ላይም ጥቃት መድረሱ ነው የተገለጸው። በዚህ ጥቃት ሰለባ የሆኑትም እናት ሳውዲያ የተባሉ የ70 ዓመት አዛውንት ሲሆኑ እሳቸው እንደሚሉ ባሳለፍነው ጁማ እንደ ማንኛውም ቀን በአካባቢያችን በሚገኝ አንድ መስጅድ ሰላት ሰግደን ከተመለስን በኋላ ማታ ላይ አካባቢ ቤታችን በር ተንኳኳ። ያንኳኩት ሰዎች በቀጥታ እኔንና ልጄን መደብደብ ነው የቀጠሉት ይላሉ። ታዲያ በዚህ ድብደባም እጃቸው ላይ ከፍተኛ ጉዳት እንደደረሰባቸውና ከሳቸው በተጨማሪም ልጃቸው ላይ ከፍተኛ ጉዳት ደርሶ በተለይ የልጃቸው የፊት ጥርሷ እንደወጣም ተገልጿል። እንዲሁም እናት ሳውዲያ አሁን ያሉበትን ሁኔታ ሲናገሩ አልሐምዱሊላህ ረብል ዓለሚን ሞታለች ብለው ነበር ደብድበው ጥለውኝ የሄዱት። አሁን ግን ያለሁበት ሁኔታ እጅግ የሚመሰገን ነው። ሁላችሁም በዱዓችሁ አስቡኝ ሲሉ መልእክታቸውን አስተላልፈዋል። አክሱም ያለው የሙስሊሞች ሁኔታ እጅግ አሳሳቢ ነውና የሚመለከተው አካል ትኩረት ሊሰጠው ይገባል። የእስልምና ትክክለኛ ገጹ ይሄ ነው። የህንዱ ጠቅላይ ሚኒስትር የሆነ ጊዜ ጠይቆ ቫይስ ሚዲያ ተጠይቆ እስልምና አንድ ሀገር ላይ ከ30% በላይ ከሆነ ሀገር ተበላሸ ማለት ነው ይላል። እውነትም እያየን ያለ ነው። ሀገር የሚበላሸው እስልምና ከ30% በላይ ሲሆን ነው። በተለይ ዋሃቢያ ያለበት ዛሬ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ በጣም የሚገርም ነገር ነው እየሰማን ያለ ነው። ሙስሊሞች አንድ ሀገር ላይ ከ30% ካለፉ የሀገር ሰላም አይሆንም ብለዋል። ስለዚህ አንድ ሀገር ላይ በተለይ ዋሃቢያዎቹ ብሎ ነው የሚጠቅሰው ከ30% ካለፉ ማለት ነው ሰላም የለም የሚል ነው አቋሙን ያንጸባረቃሉ የግለሰብ። ሙስሊሞች እንኳን አይደለም 30% ይቅርና 100% በሆኑበት ሀገር ላይ ሰላም ነው ያለው። እንደውም የሌሎች እምነት ተከታዮች ሳይቀር ሙስሊሞች 100% በሚኖሩበት ሀገራቶች ላይ የሄዱ ስራቸውን የከወኑ የዕለት ከዕለት ኑሯቸውን እንደዚሁም ቤተሰቦቻቸውን የሚደጉሙበት በሰላም የሚኖሩበት ሀገር ነው የሙስሊሞች ሀገር። ይሄ ማንም የመሰከረው ነው። በእናንተ በተዛባ አእምሯችሁ ይሄን ልትስሉ ትችላላችሁ። በዚህም ነው ራሳችሁ በፈጠራችሁት ሁከትና ማንም በሚፈጥረው ሁከት ሙስሊሞችን እየከሰሳችሁ ሙስሊሞችን ወንጀለኛ ለማድረግ የምታተሩት። ተወልደው ባደጉበት ቀያቸው ሃይማኖታዊ ተግባራቸውን እንዳይከውኑ እየተደረጉ እነሱ የሚከሰሱበት። ማን ነው ረባሹ? ማን ነው ሁከት የሚያስነሳው? በታሪክ አጋጣሚዎች ማን ነው ማንን ሲረግጥ የነበረው? ማን ነው ማንን ሲያፈናቅል ሲረሽን ሲጨፈጭፍ የኖረው? ለመሆኑ ከታሪክ ዜሮ ናችሁ እንዴ? አታውቁም? አልተማራችሁ? በዚህች ሀገር ታሪክ ሙስሊሞች ቢበዙም አናሳ በነበሩበትም ጊዜ እየተጨቆነ ያለው ማን ነው? ጨቋኙ ማን ነው? ሰብአዊ መብታቸውን የገፈፋቸው የሚኖረው የምናየው ማን ነው? ድረስ 100% ሙስሊሞች ባሉበት አካባቢ ላይ ሌሎች እምነት ተከታዮች በሰላም እየኖሩ ነው። እንደፈለጉ ነግደው እንደፈለጉ ሰርተው እንደፈለጉ ልጆቻቸውን የሚያሳድጉበት ሁኔታ ነው ያለው። ነገር ግን ሙስሊሙ ከ50% አነስ ያለበት ቦታዎች ላይ ሁል ጊዜ በየአመቱ የሚጨፈጨፈው መሳጅዶቹ እምነት ተቋማቶቹ የሚፈርሱበት የት ነው? በምን አይነት መለኪያ ነው የምትመዝኑት? እነዚህ አይነት ሰዎች እቅዳቸው ሰፊ ነው። እየተጓዙበት ያለው መንገድ ግልጽና ግልጽ ነው። ስለዚህ ሙስሊሞች መንቃት ያስፈልጋል። ለእነዚህ አይነት ስር ነቀል የሆኑ ማለት ነው ጠላቶችና ሙስሊሞችን በወንጀል የሚፈርጁ ሙስሊሙ ረባሽ ነው፣ ሙስሊሙ በዛ ያለበት ሰላም የለም እያሉ የሙስሊሙን ገጽታ ለማደፍረስና መጥፎ ስነ ምግባሮችን በሙስሊሞች ላይ ማለት ነው የሚቀቡ ሰዎች እየበዙ ነው። ይህ ግለሰብ ብቻውን አይደለም፣ መሰሎቹ በጣም ብዙ ናቸው።
በየቦታው መሳጅዶች የሚፈርሱት እንደው ዝም ብሎ ድንገት ተነስቶ አይደለም። ሙስሊሞች ከየመሳጅዶቻቸው የሚፈናቀሉት የአንድ ቀን ስራ አይደለም። በጎንደር በጎጃም በተለያዩ ቦታዎች የተለያዩ ኮርሶች የሰጡበት የነበረው ፓወርፖይንታቸውን አይተናል። የንግዶቹን ማለት ነው ዘርዝረው ሙስሊሞች 100% አሉበት ሙስሊሞች እየወረሩ ነው እያሉ ከ2004 እስከ 2011 አካባቢ ድረስ ያሰለጠኑበትን ፓወርፖይንት እያየን ያነበብን ነው። የሚገራርም ነገር ነው። ስለዚህ ዛሬ አክሱም ላይ ተነስቶ አንድ መስጂድ ቢያስወጧቸው ማይኮቻቸውን ቢቀሟቸው በአንድ ጀንበር የሚደረግ ነገር አይደለም። ሰፊ የሆነ እቅድ የተሰራበት በደንብ አድርጎ የተመክሮበት የሚደረግ መሆኑን መገንዘብ መቻል አለብን። ስለዚህ በተቻለ አቅም መንቃትና መከታተል ያስፈልጋል። መዘናጋቱ እንደዚሁም ደግሞ ወደ ኋላ ማለት ዋጋ እንድንከፍል ያደርገናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ሰሞኑን ህዝቡ ጨንቆታል፣ ጭንቅ ጥብብ ብሎናል። ታክሲ የለም፣ እንቅስቃሴ ቀንሷል። ከዚህ ጀርባ ምን ይኖር ይሆን የሚል ሰው አያስብም። እረ እንደው የሰማይ የምድሩ ጌታ የሴቱ የወንዱ ፈጣሪ ከሰማይ በማዝነብ ከመሬት በማብቀል የሚቀልበን አዛኙ ሩህሩሁ አላህ ጀለ ጀላሉሁ እሱ ሳያውቀው የሚከሰት ነገር አለ እንዴ? ምን አስቦ እንደሆነ እኛ ባናውቅና ነብይ ሳንሆን ቀርተን ባይነግረን ክፉ ይሰራል እንዴ? ረሕመቱን መጠበቅ ዒባዳ ነው። አንዳንዴ የአዛኝን አለንጋ መቅመስም በሌላ መንገድ ደግሞ ረሕመትም ነው። የአላህን የቁጣ መገለጫ ነገሮች መመልከት ለተውበት ወደ አላህ ለመመለስ የጭካኔ ስሜቶችን ከውስጣችን ለማጥፋት ምቀኝነትንም ክህደትንም ውሸትንም ቅጥፈትንም ለማውጣት ከውስጣችን ያግዛል። አላህ ክፉ አይሰራም። በእኛም አዛኝ ነው፣ ረሕመት ነው፣ ረሕመተኛ ነው። ኢነ ረሕመቲ ወሲዐት ኩለ ሸይ፣ የኔ ረሕመቴ ሁሉንም ነገር ያካተተ ነው ብሏል። ስለዚህ በላኡ ከጀርባው ኸይር አለው፣ ሙከራው ከጀርባው ረሕመት አለው። ክፉ አይሰራም አላህ፣ ኸይሩን እንጠብቃለን በሚል መረጋጋት ሲገባን ትንሽ ሲነኩን እሪ የምንል ሰዎች መሳቂያ የሸይጣን መሳቂያ ከመሆናችን ሌላ የሚመጣ ነገር የለም። ያንተ ጩኸት የምትናደደው፣ የምትበሳጨው፣ የምትራገመው፣ ክፉ የሚወጣ ክፉ የምትሳደበው፣ በመናደድ ሰው መጥፎ ይናገራል። ይሄን ሁሉ የምታደርገው የአላህን ቀዷ አይቀይርም፣ የእሱንም ቀደር አይለውጥም። አላህ ያለው ብቻ ይከሰታል፣ እሱ ያላለው አይሆንም። ለጠቅላላ እውቀት ማ አሳበ ሚን ሙሲበትን፣ ምንም አይነት ሙሲባ ሀገር ላይ ወገን ላይ ግለሰብ ላይ ጀማዓ ላይ አገር ላይ ጎሳ ላይ ቤት ውስጥ ከቤት ውጭ ምንም ነገር ከመጣ ሁሉም ሰው ይወቅ ኢላ ቢኢዝኒላህ ያለ አላህ ፈቃድ አይመጣም። ፈቃጁ አካል ግን አዛኝ ነው፣ እጅጉኑ ሩህሩህ ነው። የፈለገውን በፈለገው መልኩ ቢቀጣም ላኪን ሲለምኑት እሺ ባይ ነው። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሹዱን። እንድትለምኑ አደብ እንድትይዙ ቀልባችሁ እንዲመለስ ብዬ እንጂ እኔ ሳላቀው የሚከሰት ምንም አይነት ነገር የለም አላህ